ታሪክን ስናስብ ብዙ ጊዜ እንዳለ የተለላፈ ያልተነካካ እውነት ይመስለናል አይደል? ግን እስቲ እናስበው። እውነት ታሪክ ሁሌም እንደ ወረደ ነው የሚተላለፈው? ወይስ አንዳንዴ አሸናፊዎች ለራሳቸው እንዲመች አድርገው የሚጽፉት ኃይለኛ የፖለቲካ መሳሪያ ሊሆን ይችላል? ይህ ጥያቄ በተለይ የጥንቷን ኢትዮጵያ ታሪክ ስንመለከት በጣም ወሳኝ ሆኖ እናገኘዋለን። እና ዋናው ጥያቄ ይሄ ነው። አንድ ግዙፍ ሥልጣኔ ሲወድቅ ታሪኩን፣ ባህሉን፣ ክብሩን፣ በቃ ሁሉ ነገሩን የሚወርሰው ማን ነው? በአክሱም ግዛት ውድቀት ማግስት ይህ ጥያቄ ለአንድ ምለ ሀገር ማንነት መሠረት የጣለ ትግል አስነስቷል። እስቲ አብረን እንመርምር። እሺ፣ በመጀመሪያው ክፍላችን የምናየው ያልተቋረጠ ሰንሰለት የሚለውን ሐሳብ ነው። እንግዲህ በሰፊው የሚታወቀውና የሚነገረው ታሪክ በጣም ቀላል ነው። ከአክሱም ግዛት የቀጠለ ያልተቋረጠ የውርስ ሰንሰለት እንዳለ አድርገው ነው የሚያስቀምጠው። ታውቃላችሁ፣ ውስብስብ የሆኑ እውነቶችን በማጽዳት በጣም ቀላልና ቀጥተኛ በሆነ መስመር ታሪኩን ያስቀምጠዋል። እና ይሄ የተለመደው ትርክት ምንድን ነው የሚለው ይህ ታላቅ ጥንታዊ ሥልጣኔ የአክሱም ውርስ ማለት ነው በአንድ የተወሰነ ቡድን ብቻ በቀጥታ እንደተወረሰ ነው። ግን እውነቱ ከዚህ እጅግ የበለጠ ውስብስብ እና አሻሚ ነው። እስቲ ትንሽ በጥልቀት እንየው። እሺ፣ ክፍል 2 ታላቁ የደቡብ ሽግሽግ። እንግዲህ እዚህ ላይ ነው ታሪኩ አንድ ያልተጠበቀ አቅጣጫ የሚይዘው። ያንን ቀላልና ቀጥተኛ የመሰለውን የውርስ መስመር የሰበር እና የሀገሪቱን የሥልጣን ካርታ ሙሉ በሙሉ የቀየረ አንድ ታላቅ ክስተት ተፈጠረ። ቁልፍ ለውጡ ይሄ ነበር። የፖለቲካውም ሆነ የሃይማኖቱ የሥልጣን ማዕከል ከታወቀው የአክሱም ልብ ከሰሜን ተነስቶ ወደ ደቡብ ተዛወረ። ይሄ የሥልጣን ሽግሽግ በቃ ሁሉንም ነገር የቀየረ ክስተት ነበር። በዚህም ምክንያት ሁለት የተለያዩ ማዕከላት ተፈጠሩ ማለት ነው። በአንድ በኩል የጥንቱ የአክሱም መሠረት የነበረው ሰሜናዊ ክፍል፣ በሌላ በኩል ደግሞ አዲስ የባህል ውህደቶች የታዩበትና የአማራ የሥልጣን መሠረት የሆነው ደቡብ። እና ይሄ ምን ያሳየናል? ውርሱ ዝም ብሎ በቀጥታ እንዳልቀጠለ፣ ነገር ግን አዲስ መልክና አዲስ ትርጉም እንደያዘ ነው። ወደ ሦስተኛው ክፍል ስንመጣ ደግሞ የታሪክ ዳግም ቅረጻ የሚለው እናያለን። ይህ የሥልጣን ሽግሽግ ዋናውን ክርክር ይፈጥራል። ይህም የአክሱም ውርስ ዝም ብሎ የተወረሰ ሳይሆን በአዲሶቹ ገዢዎች በስትራቴጂ እና በንቃት ታስቦበት እንደገና የተቀረጸ ነበር። ስለዚህ ወሳኙ ጥያቄ ይሄ ነው። ሥልጣን ሲንቀሳቀስ ታሪክና ትውፊት አብሮት ይጓዛሉ ወይስ በአዲስ መልክ ይተረጎማሉ? መልሱ የውርሱን ምንነት እንደገና እንድንመረምር ያስገድደናል። ያው ዓላማው ታሪክን ዝም ብሎ ከመውረስ ይልቅ ታሪክን መቆጣጠር ነበር። ይህ ከምንጩ የተወሰደ ጥቅስ የነበረውን ስትራቴጂ በትክክል ይገልጸዋል። የአክሱምን ስኬቶች ለራሳቸው አገዛዝ ሕጋዊነት እንዲያገለግሉ በመምረትና እንደገና በመተርጎም የተከናወነ ሂደት ነበር። በሌላ አነጋገር ምን ማለት ነው? ታሪክን ለወቅታዊ የፖለቲካ ዓላማ ማዋል ነበር። ስለዚህ ይህ ውስብስብ ስትራቴጂ በሦስት ግልጽ ደረጃዎች ሊታይ ይችላል። 1. እኛ የአክሱም ወራሾች ነን ብሎ በይፋ ማወጅ። 2. የሃይማኖት ማዕከላትን ወደ አዲሱ የሥልጣን ቦታቸው በማዛወር መንፈሳዊ ሥልጣኑን መቆጣጠር እና 3. በመጨረሻም ይህንን አዲስ ትርክት በጽሑፍ በማሰር ለትውልድ የሚተላለፍ ይፋዊ ታሪክ ማድረግ። እሺ፣ ክፍል 4 የአንድ ሥርወ መንግሥት አፈ ታሪክ። እንግዲህ ይህንን ታላቅ ስትራቴጂ ለማስፈጸም የተጠቀሙበት ዋነኛ መሳሪያ አንድ መጽሐፍ ነበር፣ ክብረ ነገሥት። ይህ መጽሐፍ ለአዲሱ ሥርወ መንግሥት መለኮታዊ መሠረት የጣለለት ሰነድ ነው ማለት እንችላለን። ክብረ ነገሥት ወይም የነገሥታት ክብር ዝም ብሎ መጽሐፍ አልነበረም። የሀገሪቱን ብሔራዊ ማንነት የቀረጸ፣ ነገሥታቱን ከሰሎሞንና ከንግሥተ ሳባ የዘር ሐረግ ጋር በማስተሳሰር መለኮታዊ የገዢነት መብታቸውን ያረጋገጠ እጅግ ተጽዕኖ ፈጣሪ ጽሑፍ ነው። የክብረ ነገሥት ዋና ተግባር ይሄ ነበር። ገዢዎቹን ዝም ብሎ የአክሱም ተተኪዎች ከማለት አልፎ በእግዚአብሔር የተመረጡ ወራሾች እንደሆኑ አድርጎ አቅርቧቸዋል። ይህ ማለት የአገዛዛቸውን ሕጋዊነት ከሰው ወደ ሰማያዊ ደረጃ ከፍ አድርጎታል ማለት ነው። የዚህ እንደገና የተጻፈ ታሪክ ውጤቱ እጅግ በጣም ሰፊ ነበር። በሀገር ውስጥ ተለያዩ ሕዝቦችን በአንድ የጋራ መነሻ ታሪክ ስር በማሰባሰብ አንድነትን ፈጠረ። በውጭ ደግሞ ለኢትዮጵያ በመካከለኛው ምስራቅና በአውሮፓ መድረክ ላይ ልዩ ክብርና የሥልጣን ተደማጭነት ሰጥቷታል። ያው ገዢዎቿም ከሌሎች ታላላቅ የዓለም ነገሥታት ጋር በኩል ደረጃ እንዲታዩ አስችሏል። ክፍል 5 ታሪክ እንደ ትርክት። ስለዚህ ከዚህ ሁሉ ምን እንረዳለን?
ታሪክ ማለት ዝም ብሎ የተደረጉ ነገሮች ዝርዝር ብቻ አይደለም፣ እንዴት እንደምንተረከውም ጭምር ነው። በሚገባ የተተረከ ታሪክ አንድን ሀገር የመቅረጽ፣ ሕዝብን የማሰባሰብ እንዲሁም ሥልጣንን የማጽናት ትልቅ ኃይል አለው። ዋናው ቁም ነገር ይሄ ነው። የታሪክ ትርክስቶች ዝም ብለው አይፈጠሩም። ለፖለቲካዊ ዓላማዎች እንዲያገለግሉ በንቃትና በጥንቃቄ ይገነባሉ። የሰሎሞናውያን ሥርወ መንግሥት የአክሱሙን ውርስ ከመውረስ ይልቅ የራሱ የታሪክ ጸሐፊ ሆነ፣ የታሪኩ ደራሲ ሆነ። ይህንን ርዕዮተ ዓለማዊ ሽግሽግ በጊዜ ቅደም ተከተል ስናየው በ30ኛው ክፍለ ዘመን የተነሳው የሰሎሞናውያን ሥርወ መንግሥት በ14ኛው ክፍለ ዘመን ደግሞ ይህንን አዲስ የታሪክ ትርክት አጽንቶታል። የዚያ ትርክት አስተጋባው ደግሞ እስከ ዛሬ ድረስ በክልሉ ፖለቲካና ማንነት ላይ ተጽዕኖ ማሳደሩን ቀጥሏል። ስለዚህ በዚህ ጥያቄ ልጨርስ። ታሪክ ትርክት ከሆነ ደራሹ ማን ሊሆን ይችላል? ያለፈውን ጊዜ የመተርክ መብትና ኃይልስ የማን ነው? ይሄ ጥያቄ ስለ ማንኛውም ሀገር ታሪክ አፈጣጠር በጥልቀት እንድናስብ የሚጋብዝ ነው።